ያልተጠናቀቀ ይህ ታሪክ በፓኪስታን አገር በማንሴራ ከተማ ይጀምራል። የመንግሥት ሰዎች ተሰብስበው አንድ ዜና ላይ ይወያያሉ። ህንድ ወደ አገራቸው የገቡ ሽብርተኞችን ሁሉ አጠፋች። ይህ ነገር የፓኪስታንን መንግሥት እጅግ አስቆጥቶታል። ምክንያቱም ለብዙ ዓመታት ካሽሚርን ለመቆጣጠር ያደረጉት ሙከራ ሁሉ አልተሳካም። ነገር ግን የኤስአይ አለቃ አልተጨነቀም። ምክንያቱም አጃሃር የተባለ ሰው ጠርቶ ነበር። አጃሃር ከባድ ሽብርተኛ ነው። በኢስታንቡልና በህንድ ያሉ ቦታዎች ላይ ቦምብ አፈነዳል። ስለዚህ ህንድን ሊዋጋ ይችላል ተብሎ ይታመናል። አጃሃር ከመጣ በኋላ ዕቅዱን ገለጸ። በስሪናጋር አየር ማረፊያ ላይ ጥቃት ለመፈጸም እንደሚፈልግ አስረዳ። በሌላ በኩል ከህንድ የአየር ኃይል የተመረጡ አብራሪዎች በስሪናጋር ተሰብስበዋል። ባስ ታጅሚኒ የሄሊኮፕተር አብራሪ ሴት፣ ሱኪ እና ፓቲ ብርቱ አብራሪ። ፓቲ ችሎታውን ያሳያል። ካፒቴን ሮኪ መጥቶ ሁሉንም አብራሪዎች ሰብስቦ ኩኤር ድራጎን የተባለ አዲስ ቡድን እንዲመሰርቱ እንዳለባቸው ይናገራል። ይህ ቡድን ድንገተኛ ጥቃት ከመጣ በፊት የሚከላከል ነው። በካሽሚር ውስጥ የሚኖር ፓይጃን የተባለ ሰው ዜና እየተመለከተ ነው። ባስን ለመግደል ይሞክራል፣ ግን አጃሃር እሱን ያቆማል እና ዓላማቸው ሁሉንም የህንድ ወታደሮች ማጥፋት እንደሆነ ያስታውሰዋል። አብራሪዎቹ ተሰብስበው ጓደኝነታቸውን ያጠናክራሉ። ፓቲ ደግሞ ከሴቶች በቀላሉ ምግብ ማግኘት የሚችል መንገዱን ያሳያል። ቀን በቀን ስልጠናና መዝናኛን አብረው ሲያደርጉ ግንኙነታቸው ይጠናክራል። አጃሃር ወደ ስሪናጋር መግባት አልቻለም። ስለዚህ ርድስ ቦምብ በሌላ መንገድ ለማስገባት ይወጣል። በስልጠና ውስጥ ፓቲ ስራውን ትቶ ጠላትን ሲከታተል ስህተት ይሰራል። ካፒቴን ሮኪ በእርሱ ይቆጣልና ትዕዛዙን አልጠበቀም ብሎ ይከሰዋል። በዚያ ሌሊት ሚኒ እና ፓቲ ይነጋገራሉ። ሚኒ ከአባቷ ፍቃድ ሳታገኝ አብራሪ እንደሆነች ትነግረዋለች። ከህንድ የመረጃ ክፍል ዘሬና መጥታ አጃሃር ከባድ ሽብርተኛ እንደሆነ እና ወደ ህንድ እየመጣ እንደሆነ ትገልጻለች። አብራሪዎቹ ወደ ጃሙ ይጓዛሉ። በዚያ ትልቅ ጥቃት ይፈጽማል። በመኪና ቦምብ ብዙ ወታደሮች ይገደላሉ። ህንድ መልስ ለመስጠት ኮኦፕሬሽን ባንዳር የተባለ አዲስ ዕቅድ ያዘጋጃል፣ በሽብርተኞች መሠረት ላይ ጥቃት ለመፈጸም። ጥቃቱ ይጀምራል። ፓኪስታንም መልስ ለመስጠት ከሬድ ኖዝ የተባለ ኃይለኛ አብራሪ ይልካል። ታላቅ የአየር ጦርነት ይጀምራል። ፓኪስታን በስሪናጋር አየር ማረፊያ ላይ ጥቃት ያደርጋል። ፓቲ ሬድ ኖዝን ሲከታተል ድንበሩን ያልፋል። በዚህም ምክንያት ታጅ ይጎዳል። በዚህ ስህተቱ ምክንያት ፓቲ ከቡድኑ ይወገዳልና ወደ የሥልጠናት ቤት ይላካል። ፓቲ ሥራውን ለመተው ያስባል፣ ምክንያቱም ጓደኞቹን መርሳት አይችልም። ጓደኞቹ ታጅ እና ባስ ተይዘው ነበር። ባስ ሞቷል፣ ታጅ ግን አልተፈታም። ዘሬና ከፓኪስታን ጋር መሥራት ትጀምራለች እና የህንድ መረጃ ትሰጣለች። ህንድ ትልቅ ዕቅድ በመዘጋጀት ወታደሮችን ትልካለች። ጠላትን በመታለል ታጅ ያለበትን ቦታ ይቀጥላል። ወደ ውስጥ ይገባሉ። ጦርነቱ ከባድ ይሆናል። አንድ ሄሊኮፕተር ይወድቃል። ፓቲ ወደ ጦርነቱ ዳግመኛ ይመለሳል። ብዙ ጠላቶችን ያሸንፋል። ሬድ ኖዝንም ያሸንፋል። በመጨረሻ የህንድ ወታደሮች በሰላም ይመለሳሉ። ታጅም ይድናል። ካፒቴን ሮኪ ፓቲን ይቅርታ ይጠይቃል። ፓቲ ግን እሱን መክበር ይቀጥላል።